በደቂቃዎች ውስጥ እጅግ ማራኪ የዩቲዩብ ቪዲዮ ስክሪፕቶችን ከአስገራሚ ምስሎች ጋር እንዴት ማዘጋጀት እንደምትችሉ ማየት ትፈልጋላችሁ? እንግዲያውስ ጉግል የታሪኩን ትልቁን አፕዴት ይዞ መጥቷል። አዲሱ ጄሚናይ 3.5 ምን ነገር አካተተልን? አብረን እናያለን። ለውጡም የውጭ ውበት ብቻ አይደለም። ለውጡ የተደረገባቸው ማሻሻያዎች አጠቃቀማችንን ሙሉ በሙሉ የሚቀይሩ ናቸው። ዝም ብለን ጥያቄ ብቻ ከምንጠይቅባቸው ከተራ የኤአይ ቻት ቦቶች ዘመን አሁን ወጥተናል። በዛሬው ቪዲዮ አዲሱ የጉግል ጄሚናይ በስልካችንና በዌብሳይታችን ይዞልን የመጣውን አዳዲስ ነገሮችን እንመለከታለን። በተለይም ስራችንን እና የኮንቴንት ክሪኤሽን ጉዟችንን እንዴት በእጥፍ እንደሚያቀልልን በተግባር አሳያችኋለሁ። ከዘመኑ ጋር አብሮ ለመራመድ ይህን አፕዴት ወሳኝ ስለሆነ ቪዲዮውን እስከ መጨረሻ ተከታተሉ። ሰላም፣ እንዴት ናችሁ? ማይክ ነኝ። ጠቃሚ መረጃዎችን፣ ቁም ነገር ሀሳቦችን የሚመቻችሁ ከሆነ ይህ ቻናል ምርጫችሁ አድርጉት። በቀጥታ ወደ ቪዲዮ ገባለሁ። አንደኛው ለውጥ አዲሱ ኒውራል ኤክስፕሬሲቭ ዩአይ ዲዛይን ነው። ጉግል በታሪኩ እንዲህ አይነት ትልቅ ለውጥ አድርጎ አያውቅም። አዲሱ መልክ ለማግኘት ቅድሚያ አፕ ስቶር ወይም ፕሌይ ስቶር ካላችሁ አፕሊኬሽኑን አፕዴት ማድረግ ይኖርባቸዋል። አዲሱ ዲዛይን ኒውራል ኤክስፕሬሲቭ ዩአይ እጅግ በጣም ጽዱ፣ አላስፈላጊ ነገሮች የሌሉበት ሚኒማሊስቲክ የሆነ እንደምታዩት ልክ ስገባ ግሎ አፕ ኢፌክቱን አይታችሁታል። በጣም በሚያምር ሁኔታ አለው ማለት ነው። በጣም ጽድት ያለ እና ማራኪ ገጽታ ይዟል ማለት ነው። እንዲሁም ከዚህ በፊት የነበረው የጄሚኒ ኦልድ ቨርዥኑ ማለት ነው ብዙ ነገሮች ተዝረክርከው ይገኙ ነበረ። አሁን ግን በፕላስ ምልክቷ ውስጥ ከዚህ በፊት በየቦታው ተዝረክርከው የነበሩ ነገሮች ካሜራ፣ ፎቶ፣ ፋይል፣ ጉግል ድራይቫችሁ፣ ኖትቡክ ኤልኤም አሁን ተቀላቅሏል ጄሚኒን። እሱ ነገሮች በሙሉ በአንድ ምልክት በፕላስ ምልክት ብቻ ተያይዘልናለች ማለት ነው። እንደምታዩት እዚህ ጋር ይሄ በጣም ጽዱና ውብ ያደርገዋል ማለት ነው። የጄሚኒ አጠቃቀማችንን ለእይታ ኒውራል ኤክስፕሬሲቭ ዩአይ ዲዛይን እነዚህ ነገሮችን አቃሎልናል ማለት ነው። ሁለተኛ የጄሚናይ 3.5 ሞዴል ፍጥነት አሁን ላይ የተጠቀምን ያለ ነው። አዲሱን እጅግ በጣም ፈጣኑን የጄሚኒ 3.5 ስሪት የሆነውን ሞዴል ነው። ጄሚኒ ፍላሽ ምትላለች አለ ከላይ በኩል እንደምታዩት። ስለዚህ እሷን ልክ ስጫናት 3.5 ፍላሽ ላይት አለ፣ 3.5 ፍላሽ አለ፣ 3.1 ፕሮ አለ። ስለዚህ እኛ በጣም ፈጣኑን መጠቀም ስለምንፈልግ 3.5 ፍላሿ በጣም አሪፍና ዘመናዊ ቲንኪንግ አካታ ነው የመጣችው ማለት ነው። ስለዚህ ቲንኪንግ ሞዴሎችን በዚህ መልኩ መምረጥ እንችላለን። 3.5 ፍላሽ ላይት፣ 3.5 ፍላሽ ኤንድ 3.1 ፕሮ ብለን መምረጥ እንችላለን ማለት ነው። ይሄ ሁሉ የሚሆነው በምንድን ነው? በፍሪ ቨርዥን ነው። ፍሪ ቨርዥን ኦፍ ጄሚናይ ማለት ነው። እንዲሁም ደግሞ የቲንኪንግ ሌቭሉን ደግሞ እዚህ ጋር እንደምታዩት ከስር ላይ ስታንዳርድ እና ኤክስቴንድድ በሚል ደግሞ ያመጣዋል ማለት ነው። ስታንዳርድ ምንድን ነው? ለዕለት ተዕለት ለብዙ ጥያቄዎች የሚሆን ፈጣን ምላሽ ስንፈልግ የምንጠቀምበት ነው። ኤክስቴንድድ ደግሞ የምናረጋት ደግሞ መቼ ነው? ውስብስብ ነገሮችን፣ ችግሮችን በጥልቀት እና በምርምር እንዲፈታ ለምንፈልገው ከሆነ ላይክ ዲፕ ሪሰርች እና ኮምፕሌክስ የሆኑ ፕሮብሌሞችን የምንጠቀም ከሆነ ኤክስቴንድድ እናደርጓለን ማለት ነው። እኔ ግን አሁን የዕለት ተዕለት ችግሮችን መፍታት ስለምፈልግ አሁን ለጊዜው በጣም አንገብጋቢ የሆነ ኮምፕሊኬትድ ፕሮብሌም ስለሌለኝ እና ደግሞ ለሪሰርች የሚሆን ስለማልፈልግ ለጊዜው ወደ ስታንዳርድ መልሰዋለሁ ማለት ነው። ለምሳሌ እስኪ ይቺን የጄሚናይ 3.5 ሞዴል ፍጥነቷን ደግሞ እስኪ አንድ ጥያቄ ጠይቄው እስኪ ቼክ እናድርገው። ፕሊዝ ኤክስፕሌን me more about new update of Gemini 3.5 ብዬ ራሱ መጠየቀውስ? ሉክ አሁን ሰርች እያደረገ ነው። አውቶማቲካሊ እንደዚህ በፍጥነትና በዝርዝር መረጃዎቹን እያቀረበልኝ ይገኛል ማለት ነው። ተመልከቱት። በፍጥነት በዝርዝር ምን ነገሮችን አብዴት እንደያዘ እያንዳንዱን ደግሞ በፊት ላይ እንደምታውቁት ጄሚኒ መረጃውን ብቻ መልሱን ብቻ ያመጣላችኋል እንጂ ከምን ነገሮች እንዳመጣ ይነግራችሁ ነበር። አሁን ግን እቺ የላይኛውን ፓራግራፍ ከየት አመጣት? ከጉግል እያለኝ ነው ያለው።
ይቺ ደግሞ ሁለተኛውን ፓራግራፍ ደግሞ ከየት ነው ያመጣት? ከዲጂታል አፕላይድ ከሚባል ዌብሳይት ነው ያመጣት። ይቺኛዋን ደግሞ ሶስተኛዋን ደግሞ ኪ አፕዴትስ ኢን ጄሚኒ 3.5 የምትለዋን ደግሞ ከየት ነው ያመጣት? ከጉግል ብሎግ ነው ያመጣው። እያንዳንዱ ከየት እንዳመጣቸው ሪፈራንሱን ጭምር ያሳየናል፣ ይነግረናል ማለት ነው። ስለዚህ በዚህ መልኩ በጣም ፈጣንና ቀልጣፋ የሆነ በዚህ መልኩ ያቀርብልናል ማለት ነው። ስለዚህ ጄሚኒ 3.5 የሞዴል ፍጥነትም አለው ማለት ነው። በዛው ልክ ይችንም ቼክ እንድታረጓት ነው። እዚች ጋር ደግሞ እንደምታዩት በቮይስ እዚህ ጋር ምን ነገር አካቷል? እዚህ ሶስት ታችኛው ባር ላይ ምን ነገር አካቷል? ፕላስ ምልክቷለች። ቅድም እንዳልኳችሁ ፕላስ ምልክቷ ምን ነገሮች ይዛለች? ፎቶ አለ፣ ካሜራ አለ፣ ኖትቡክ አለ፣ ጉግል ድራይቭ አለ። በጣም ብዙ የተለያዩ ነገሮችን እዚህ ውስጥ አካቶ ይዟል ማለት ነው። እንደምታዩት ከፈለገን ጄኔሬት የምናደርገው ነገር ካለ ኢሜጆችን ጄኔሬት የምናደርጋቸው ነገሮች ከስር ያመጣልናል። ላይክ ኢሜጅ ነው፣ ሚውዚክ ነው። ሚውዚክ አሁን ድሮ አልነበራትም ነበረ፣ ጄሚናይ ላይክ አልነበራትም ነበረ። እኛ በራሳችን ፕሮምፕት ጽፈን ነበር። አሁን ግን ራሱ ሜኑ አመጣልን ማለት ነው። ካንቫስ አለው፣ ዲፕ ሪሰርች አለው፣ ጋይድድ ለርኒንግ አለው፣ የተለያየ ፐርሰናል ኢንተሊጀንስ። እነዚህም ሜኑ ናቸው እኛ ክሬት እንዲያደርግልን የምንፈልጋቸው። ከላይ ደግሞ ያሉት ደግሞ ወደ ሆሪዞንታሊ ደግሞ ስዋይፕ የሚደረጉት ደግሞ ምንድናቸው? እነዚህ እኛ ለጄሚናይ ፋይላችንን የምናስገባበት መንገድ ነው። ደግሞ ፎቶ፣ ካሜራ፣ ፋይል፣ ድራይቭ፣ ኖትቡክ ከነዚህ ውስጥ ደግሞ ማስገባት እንችላለን ፋይል። ከእነዚህ ነገሮች ደግሞ ሞዴሎች ደግሞ ሜኖች ደግሞ መመርጠን በዚህ ሜኑ ስራልን ማለት ደግሞ እንችላለን ማለት ነው። ስለዚህ በዚህ መልኩ ቀልጣፋ የሆነች ውብ ዩአይ ዩኤክስ ዲዛይን ሰርቶልናል ማለት ነው። ሁለተኛው ደግሞ አስክ ጄሚናይ የምትለዋ ደግሞ ይሄ ነገራትን ክሊክ አድርገን በመጻፍ ፕሮምፕት ለመጻፍ የምንፈልጋት ቦታ ናት ማለት ነው። እንዲሁም ደግሞ ሶስተኛው ደግሞ ሜኑ ደግሞ ምንድናት? እቺ ደግሞ የማይክ ምልክት አለች አይደል? ማይክ ምልክቷ ደግሞ ምንድነው? በድምጻችንን ሪከርድ አድርገን ለመናገር ነው ይሄ ደግሞ የሚያገለግለው ማለት ነው። እንዲሁም ደግሞ በአራተኛ ነገር ደግሞ የምንጠቀማት እቺ ደግሞ እቺ የላይቭ ቮይስ እቺ አራተኛው ደግሞ ያለችው ደግሞ ላይቭ ቮይስ በጣም ምርጥ የጄሚናይ በጣም ትልቁና ምርጡ አፕዴት እቺ ደግሞ እቺ ናት። እቺ ጉግል ላይቭ ማለት ናት። እንደምታዩት ድምጿ መጣች። Hello there. It is wonderful to hear from you. What can I help you with today? Okay. I wanted to hear about the new update of Google Gemini 3.5. The recent update brings some incredibly exciting features with the release of Gemini 3.5 Flash. One of the most significant highlights is that it's built to be exceptionally fast, delivering outputs up to 4 times quicker than rival models. It's designed as a powerful tool for developers and businesses, excelling at complex agentic tasks and coding, while also boasting a massive 1 million token contest. Okay, that was enough. እንደምታዩት እንግዲህ የምን የያዙት ነገሮች በፊት ላይ እንደዚህ አልነበረም። ደግሞ የሚያስቀምጥልን በጣም እጥር ምጥን ያለች መልሷን ብቻ ፎከስ ያደረገች ነገር ነበረ የሚናገሩት ማለት ነው። አሁን ግን እንደምታዩት በጣም ዲቴይልድ የሆነ መረጃዎችን በዝርዝር ለመናገር እየሞከረ ነው ያለው ማለት ነው። በቮይስ ላይቭ ቮይስ ራሱ ሳወራው አሁን ደግሞ የአማርኛ ቴስቱን እስኪ እናወራው ደግሞ። ሄይ ጄሚናይ አማርኛ ማውራት ትችላለህ? አዎን፣ በእርግጠኝነት አማርኛ በደንብ ማውራት እችላለሁ። ስለምን ማውራት እንፈልጋለን? የምትፈልገውን ነገር በዝርዝር ልትነግረኝ ትችላለህ? እሺ፣ ጉግል ጄሚናይ 3.5 አዳዲስ ለውጦችን ይዞ መጥቷል። ስለዚህ ከነዚህ ለውጦች መካከል ደግሞ ምን ለውጦችን ደግሞ ይዞ እንደመጣ እስኪ በዝርዝር ብትነግረኝ ብታስረዳኝ ደስ ይለኛል። አዲስ የመጣው ጄሚኒ 3.5 ፍላሽ በጣም ፈጣንና ብልህ ሆኖ ተዘጋጅቷል። ለኮዲንግ እና ለተለያዩ ስራዎች ፍጥነትን የሚጨምር ሲሆን እስከ 1 ሚሊዮን ቶከን አቅም የሚይዝ ትልቅ ኮንቴክስት ዊንዶው ይዞ መጥቷል። ይህም ትላልቅ ኮድ ቤዞችን ወይም ረዥም ሰደዶችን በአንድ ጊዜ እንድታከናውን ይረዳሃል። ከዚህ ጎን ለጎን የደህንነት ጥበቃውን በጣም ከፍተኛ ደረጃ ላይ በቃኝ። እንደምታዩት በጣም ጽድት ያለ ነገራትን በአማርኛ በደንበኛ ለተንትኑ ለማስረዳት እየሞከረ ነው የሚገኘው። ቅድም በእንግሊዝኛ እየጠየቅኩትን ትራንስሌት አድርጎ በአማርኛ ደግሞ እንደዚህ መጠየቅም መግባባትም ይቻላል ማለት ነው። ስለዚህ ይሄ ደግሞ ሁለተኛው ለውጡ ነው ማለት ነው። ኦኬ፣ ወደ ሶስተኛው ደግሞ ለውጡ ደግሞ እንግባ እስኪ። ቴምፖራሪ ቻት በጣም ይሄ ትልቅ ፈጠራ ነው። ቴምፖራሪ ቻት እቺ የእስራስ ምልክት ሆናት። ቴምፖራሪ ቻት ማለት እንደምታዩት እቺን ስነካት ዌልካም ስትሬንጀር አለኝ። ከዛ ደግሞ ቴምፖራሪ ቻት ዳት ኖት አፒር ኢን ሪሰንት ቻትስ ኤንድ አር ኖት ዩዝድ ቱ ኢምፕሩቭ ጉግል ኤአይ ስቶርድ ፎር 72 hours ፎር ሴፍቲ። አያችሁት አይደል? ይሄ
ልክ እንደ ኢንኮግኒቶ ሞድ ነው ማለት ነው። ልክ እንደ ኢንኮግኒቶ ሞድ ነው። ኢንኮግኒቶ ሞድ በተለያዩ ዌብሳይቶችን የምናውቀው አንዳንድ ፕራይቬት የሆኑ ቻቶችን ማድረግ ስንፈልግ፣ ፕራይቬት የሆኑ ዌብሳይቶችን በዌብሳይት ሰርች ማድረግ ስንፈልግ ምንጠቀምበት ነው። ማለትም ይሄ ላይክ ስቶር እንዲደረግ የማንፈልጋቸው ነገሮች ማለት ነው አይደለ? ምንጠይቀው በኢንኮግኒቶ በሌሎች ብራውዘሮች በጉግል ክሮም ይሆናል፣ በተለያዩ ኤጅ ብራውዘር የሚሆናል፣ በተለያዩ ነገሮች ኢንኮግኒቶ ሞድ እንደዚህ ነው። ልክ እንደ ኢንኮግኒቶ ሞድ ይህንን አካቶ መጥቷል ማለት ነው። አንዳንድ በጣም እንዲቀመጡ ወይ ደግሞ የእኛ ሂስትሪ ላይ እንዲሆኑ ማንፈልጋቸው ነገሮች፣ አንዳንድ ጥያቄዎች እዚህ በቴምፖራሪ ቻት ውስጥ መጠቀም እንችላለን ማለት ነው። ምክንያቱም ለ72 ሰዓት ብቻ ነው መጠቀም የሚያስቀምጥልን። ከ72 ሰዓት በኋላ ኮምፕሊትሊ ሺፍት ፕላስ ዲሌት አድርጎ ነው የሚያስቀምጥልን ማለት ነው። ምንም ነገር ላይክ እንዳልነበረ እንዳልጠየቅ ነው አድርጎ ነው የሚያስቀምጥልን። ስለዚህ አንዳንድ ፕራይቬት የሆኑ ቻቶችን ማድረግ ስንፈልግ እዚች ጋር ገብተን ማድረግ እንችላለን ማለት ነው። የስትራስ ምልክቷ አዲስ አፕዴት ናት፣ እስካሁን ያልነበረች ማለት ነው። ስለዚህ ሶስተኛ አፕዴቷ እችን ትመስላለች። አራተኛው ደግሞ ትልቁ አፕዴት ደግሞ ይዞት የመጣው የጉግል ጄሚናይ ደግሞ ምንድን ነው? ለኮንቴንት ፈጣሪዎች ለኮንቴንት ክሬተሮች የተደረገ ትልቅ ለውጥ ደግሞ አለ። ከዚህ በፊት የነበረው የጄሚናይ ስክሪፕት ሲጽፍልን በጣም እጥር ምጥን ያለ ቱ ዘ ፖይንት የሆነ ስክሪፕት ብቻ ነበር ሲጽፍልን የነበረው እንደምታስታውሱት ከአሁኑ አፕዴት በፊት ያሉ ማለት ነው። አሁን ግን አዲሱ ጄሚናይ 3.5 እጅግ በጣም ሰፊ ዝርዝርና ግልጽ ያለ ስክሪፕቶችን ይጽፍልናል ማለት ነው። እንዲሁም ደግሞ በተጨማሪ ጥያቄ ስንጠይቀው በጽሁፍ ብቻ ሳይሆን አግባብነት ያላቸውን ምስሎች፣ ኢሜጆች ራሱ በፍጥነት ያመጣልናል ማለት ነው። ስለዚህ ይሄ እንደምትመለከቱት እንዲሁም አዲሱ ይሄን ይመስላል ማለት ነው። ስለዚህ ለኮንቴንት ክሬተሮች በጣም ምርጥ ነገሮችን ይዞልን መጥተዋል። አሁን ምን ብዬ ልጠይቀው መሰላችሁ? አሁን እስኪ ጊቭ ሚ ቤስት ኤንድ ካቺ ዩቲዩብ ስክሪፕት ኦን 6G ኔትወርክ ብዬ ጠየቅኩትኝ። ስለዚህ አሁን የሚሰጠኝን እስኪ እንትኖች በደንበኛ እንደውም ፕሮምፕቱን በደንበኛ አላስገባውለትም ቶሎ ለማድረስ ብዬ በጣም እንትን ብዬዋለሁኝ። ምንም ፕሮምፕቱን በደንበኛ አልጻፍኩለትም እንጂ ፕሮምፕቱን በደንብ ባዘጋጅለት ሉክ እንደምታዩት እንግዲህ ዩት ዩቲዩብ ቪዲዮ ስክሪፕት ኦን ዘ 6G ኔትወርክ ሪቮሉሽን ብሎ ራሱ ታይትል ሰጠኝ። እንደምታዩት ምንም እኔ የጻፍኩለት ነገር የለም። ምን ያደረኩት እኔ ጊቭ ሚ ቤስት ኤንድ ካቺ ዩቲዩብ ስክሪፕት ኦን 6G ኔትወርክ ብዬ ሰጠሁት። ከዛ እሱ ደግሞ ምን ብሎ መስጣለ ዩቲዩብ ቪዲዮ ስክሪፕትስ ዘ 6G ኔትወርክ ሪቮሉሽን ብሎ ደግሞ እያንዳንዱ ነው ሉክ 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 በፊት እንደዚህ ነበር። አሁን ስክሪፕት ሲጽፍ የነበረው ተመልከቱ ዲቴይልድ የሆነ መረጃ ማለት ነው። የምሬድ ብላችሁ እና በጣም ምርጥ ነገሮችን ይዞልን የመጣ ማለት ነው። ይሄ ዩቲዩብ ለዩቲዩበሮች በጣም እጅግ በጣም ወሳኝ ነገር ነው ማለት ነው። እንዲሁም ለምሳሌ ላሳያችሁ ደግሞ ኦኬ፣ በአማርኛ ነው ጠይቀው እስኪ ስለ 6G ኔትወርክ ምርጥ ቪዲዮ ስክሪፕት ስራ ሊልበለው ከዛ እንደምታዩት ያው ዩቲዩብ ስክሪፕቱን ቪዲዮ ስክሪፕቱ ምን አደረገው የ6G ኔትወርክ አብዮት ብሎ የቅድሙ ማለት ነው 6G ሪቮሉሽን ያለውን በሙሉ የቪዲዮ ርዝመት ከስንት ይሆናል አለ። በፊት እዚህ ካላችሁ የ8 ደቂቃ እናንተ ሞክራችሁ ስምጠቁ ሆነ የ8 ደቂቃ ቪዲዮ ስክሪፕት ጻፉልኝ ብትሉት ራሱ ማለት ነው ጌፋቢል የፈለገ ብትታገሉ የ5 ደቂቃ ብታወሩት ነው እንጂ የሚሰጣችሁን ስክሪፕት በታሪክ 8 ደቂቃ ብሎ 8 ደቂቃ ይሰጣችሁ። አሁን ግን ደቂቃውን ራሱ የሚመጥኑ ራሱ የስንት ደቂቃ እንደሆነ አውቶማቲካሊ ይነግራችኋል ማለት ነው። ስለዚህ ይሁት እንደምታዩት እዚህ ጋር ሁኮቹን እዚህ ጋር አስቀመጠልኝ፣ መግቢያውን ኢንትሮዳክሽኑን አስቀመጠልኝ። ከዛ ደግሞ ሜን ኮንቴንቱ ደግሞ እዚህ ጋር እየሰራልኝ ነው ያለው። ተመልከቱ። ከዛ ደግሞ ኮንክሉዥን ሰጠኝ ማለት ነው። ከፈለገውን እዚህ ጋር ሁኩን አስተካክለው ብዬ መጻፍ እችላለሁ፣ እንደፈለግኩ አድርጌ መጠቀም እችላለሁ እንደምታዩት እዚህ ጋር እና እጅግ በጣም ምርጥ የሆነ ነገር ነው። እዚሁ ጋር ደግሞ ማሳያችሁ ደግሞ እነዚህ በተኖች ከስር የምታያቸው ማለት እነዚህ 1 2 3 4 5 እና እዚህ ጋር ደግሞ ከላይ ደግሞ የምታያቸው እነዚህ ነገሮች ደግሞ ምንድን ናቸው? ይቺ የላይክ በተን ናቸው። ላይክ ምን እነሱን ይሄ ጂሚኒ እንደምታውቁት ኤአይ ሞዴል ራሱን የሚያሳድግ ወይ ደግሞ ራሱን በራሱ የሚያስተምር ላይክ
አዳፕቲቭ የሆነ ሞዴል ስለሆነ ልክ ላይክ ስታደረጉት በቃ በምን በኩል ተመቻችሁ አለ። የሰጣችሁ ነገር ኢንፎርማቲቭ ነው፣ ክሪኤቲቭ ነው፣ ኢንተረስቲንግ ነው እያንዳንዱ ነገር ይችላል። አሁን ለምሳሌ ኢንፎርማቲቭ ነው ብዬ ሰሚት አደረኩለት በጣም ደስ አለው። ላይክ በቃ ቴንክ ፎር ዩር ፊድባክ አለኝ። ከዛ ከፈለግ ካልተመቻችሁም አልተመቸኝም። ከዛ ደግሞ ያልተመቻቸው ምክንያት ደግሞ እንዳሁኑ ይጠይቃቸዋል። ከዛ ይችኛዋ ነገር ደግሞ ምንድናት ሎንገር ይሁን ሾርተር ይሁን ይሄ ሪስፖንስ አሰጣጡ ማለት ነው። በዚህ መልኩ ደግሞ አስቀምጡልኝ ይላችኋል። ይቺ ደግሞ ሼር ማድረግ ከፈለጋችሁ ይቺን ጂሚኒ የሰጠንን ነገር ማለት ነው ሼር ማድረግ ከፈለኩኝ ወደ ፐብሊክ ሊንክ ያመጣዋል ማለት ነው። ከዛ እዚህ ጋር እንደምታዩት ወደ የትኛው ያደርግልኝ ሼር ለማድረግ ዝግጁ የሆነ ማለት ነው። ይችኛዋን የአሁኗን የተጻጻፍናትን ፓርት ማለት ነው። ከፈለኩ ደግሞ እዚህ ጋር ደግሞ ኮፒ ይቺን ኮፒ አርኳትኝ። ይቺ ኮፒ ምልክት ናት። ኮፒ አርኳትኝ እና ከፈለኩ የፈለኩ በቦታ ላይ ፔስት ማድረግ ይችላል። ክሊፕቦርድ ላይ አሁን ይዞልኛል ማለት ነው። ይቺን 3 ነጥብጣዋን ደግሞ ስነካት ደግሞ ኤክስፖርቱ ዶክመንት ላይ ጉግል አውቶማቲካሊ ከሱ ጋር ሲንክ ስለሚያደርግ ጉግል ዶክመንቶች ላይ ፔስት እንዳደርግ ያደርገኛል። ወይ ደግሞ እንዳስቀምጥ አዲስ ፎልደር ፈጥሮ ራሱ ያደርግልኛል። ከፈለኩ ደግሞ ድራፍት ኢን ጂሜል ለጂሜል ደግሞ ድራፍት ከፈለኩኝ ደግሞ ላይክ ኢሜል መጻፍ ከፈለኩኝ ኢሜሉን በዚህ በኩል ጽፌ ወደዚህ ኤክስፖርት ማድረግ ይችላል ማለት ነው። አውቶማቲካሊ የትም ኮፒ ፔስት ማድረግ ተጠበቅብኝ ሴሌክት አድርጌ ድሮ እንደዛ ነበር አለ ሴሌክት አድርጋችሁ ከዛ እሷን ኮፒ አድርጋችሁን ደግሞ ጂሜል ከፍታችሁ ጂሜላችሁን ደግሞ ከዛ ፔስት አድርጋችሁት ጂሜሉ ላይ እንደዛ ነበር። አሁን ግን እንደዛ የሚባል ነገር የለም። አውቶማቲካሊ ድራፍቲንግ ጂሜል ካልኩትኝ ድራፍት ያደርጓል። ከዛ ድራፍቲንግ ኢሜል ላይ ከዛ በኋላ ከፈለኩኝ አሁን አያችሁት አይደል ኒው ኢሜል ክሬትድ አለኝ። ከዛ ከፈለኩኝ ኦፕን ማድረግ ከፈለኩኝ ኦፕን እንለዋለሁ ማለት ነው። ሶ በዚህ መልኩ ማድረግ ትችላላችሁ እያንዳንዱ ነገር። ከዛ ደግሞ እዚህ ጋር ደግሞ ሲ ሪስፖንስ ዲቴል ማድረግ ከፈለጋችሁ ደግሞ ሲ ሪስፖንስ ዲቴል በደንበኛ ማየት ትችላላችሁ ማለት ነው። እንዴት እንደመለሰላችሁ በየትኛው የጄሚኒ ሞዴል እንደመለሰላችሁ ነገር በደንበኛ ማየት ትችላላችሁ። ስለዚህ እነዚህን የመሳሰሉ አፕዴቶችን ይዞልን የመጣው ማለት ነው። ይሄ አራተኛው ለኮንቴንት ክሬተሮች ወይ ደግሞ ለይዘት ፈጣሪዎች ደግሞ የተደረገ ትልቅ ለውጥ ነው ማለት ነው። ኦኬ አምስተኛ ደግሞ ፐርሰናል ኢንቴሊጀንስ። ይህ አጠቃቀማችን ሙሉ በሙሉ የሚቀይር አዲስ ሴቲንግ ነው። እቺ ፐርሰናል ኢንቴሊጀንስ እዚህ ጋር ፕላስ ብዬ ስጫናት እንደምታዩት ጋር ፐርሰናል ኢንቴሊጀንስ እዚህ ጋር እኔ ባይ ዲፎልት ስለምፈልገው ኦን አድርጌዋለሁኝ። ግን እናንተ ጋር አብዛኞቻችሁ ጋር ኦፍ ሆኖ ሊመጣ ይችላል። ግን እቺኛዋ ነገር ኦን ስታደርጓት ምን ነገሮች እንደምታገኙ ደግሞ ነገራችሁ። ይህን ኦን ካስታደርጉት ከዚህ በፊት የጠየቃችሁት ጥያቄዎች ከጂሚኒ ጋር ቻት ያደረጋችሁት ነገሮች በሙሉ ማስረዳት አይጠበቅባችሁ። ምክንያቱም እናንተን ሙሉ በሙሉ መረዳት ስለሚችል ጂሚኒ የምትጠይቁት ጥያቄ ምን መጠየቅ እንደፈለጋችሁ እያንዳንዱ ነገሮቻችሁን ስለሚይዛችሁ ትራክ ስለሚያደርጋችሁ ያው በአካውንታችሁ ስለምትገቡ ማለት ነው። ስለዚህ በዛ መሰረቱ ስለሚያውቃችሁ ለምሳሌ አንድ ጥያቄ ጠየቁት አይደል? ከዛ በኋላ ስለዛ ጥያቄ ድጋሚ መጻፍና ማብራራት አይጠበቅብኝም። አውቶማቲካሊ ራሱ ፐርሰናል ኢንቴሊጀንስ ስላበረውለት ያውቃል የምፈልገውን ነገር። ከዚህ በፊት የጠየኳቸውን ጥያቄዎች ያስታውሳል። ሜሞራይዝ አድርጎ እያስታወሰ ነገራትን ያደርግልኛል ማለት ነው። አሁን ለምሳሌ ይሄ ነገር የሚጠቅመ ማለት ነው። ከዚህ በፊት የተለያዩ የዩቲዩብ ስክሪፕቶች አሰራር ካወራ ነው በሚቀጥለው ጊዜ መተን ስለ አዲስ ቴክኖሎጂ ስክሪፕት ጻፍልኝ ብንለው ከዚህ በፊት የተጠቀምነውን የስክሪፕት አጻጻፋችንን በሙሉ በዚያ መንገድ መስራት ይችላል ማለት ነው። ስለዚህ ድጋሚ በዚህ መንገድ ጻፍልኝ ፕሮምፕት በዚህ ያስገብተ ነው ሁለተኛ ድጋሚ እንደተናገረን አይጠበቅበትም። አንዴ ትራክ ያደርገናል። ትራክ ካደረገን በኋላ በዛ ስቴፕ ያመጣልናል ማለት ነው። የምንፈልገው ነገርና በሚስማማ መልኩ ያመጣልናል። ይሄ ትልቁ አምስተኛው የጉግል ጄሚናይ አፕዴት ነው ማለት ነው። ጉግል ሰርች፣ የዩቲዩብ እና የጂሜል እነዚህ ሰርቾችን ይሄ አሁን ሰርች ስናደርግ በጉግል ሰርች ስናደርግ በዩቲዩብ ሰርች ስናደርግ በተለያዩ ነገሮች ሰርች ስናደርግ ጄሚኒ የራሱ አብረው ሲንክ ስለሚያደርጉ ያን ድርጅት ፕሮዳክቶች ስለሆኑ አንዱ ከአንዱ ጋር ሲንክ ስለሚያደርግ ስለሚያቀን ስለዚህ በዛ ራሱ ኮኔክትድ አድርገው የራሳችን የማወቅ ኤክስቴንሽኖች ደግሞ ፈጥረውልናል ማለት ነው። ስለዚህ ይሄ ደግሞ ሌላው አፕዴት ነው ማለት ነው። እንደምታዩት ጋራ ሴቲንግን ከነካው በኋላ እዚህ ጋር ስዊች ቱ ጉግል አሲስታንት ትላለች። በጄሚኒ የምትፈልጉ ከሆነ በጄሚኒ፣ ጉግል አሲስታንት የምትፈልጉ ጉግል አሲስታንት መርጣችሁ እዚህ ጋር መጠቀም ትችላላችሁ ማለት ነው። ኦኬ that was nice እና በጣም ጠቃሚ አፕዴት ናት ማለት ነው ይቺ ራሷ። ሌላኛው ደግሞ አፕዴት ደግሞ ምንድነው? ጉግል ጄሚናይ ልክ እንደ አፕል ሲሪ ሄይ ሲሪ ስንላት እንደምትነሳው ማለት ነው አፕል ላይ። አሁን ለምሳሌ እቺኛዋ ዘግተነው ላይክ ሳንከፍተው ጄሚኒን ማናገር እንድንችል ኦር ደግሞ መጻፍ እንድንችል
ይፈቅድልናል ማለት ነው። እቺ ጉግል ጂሚኒ ላይቭ ክሬት እንድትነሳ ማድረግ እንችላለን ማለት ነው። ይህን አሁን አብዛኛው ሰዎች ኖቲስ አላደረጓትም፣ ግን እቺ በጣም ምርጥ አዲስ አፕዴት ናት ማለት ነው። እቺ ሰርዟን ከነካናት በኋላ ከስር የምትገኘዋን የጊር ምልክቷን ስንነካት ከዛ በኋላ ሴቲንግ እዚህ ጋር እንደምታዩት ጄሚኒ ኦን ሎክ ስክሪን ትላለች አይደል? ጄሚኒ ኦን ሎክ ስክሪን አሁን የኔ ኦን ነው፣ የእናንተ ኦፍ ሊሆን ይችላል። እሷን ኦን ስታደርጓት እንዲሁም ደግሞ በጣም ትልቅ አፕዴት ደግሞ ሰራ ከሚባለው ነገሮች ደግሞ ከነዚህ አማራጮች ውስጥ ደግሞ እንደምታዩት እዚህ ጋር ጄሚኒ ይህን ሁሉ ቴክስት ከጻፈልን አይደል? አሁን ለምሳሌ ይህን ሁሉ ቴክስት የማንበብ ሞራል ራሱ ባይኖረንና ቢደብረን እናደርጋለን። ከነዚህ አማራጮች ውስጥ እቺ የቮይስ ምልክት አለች አይደል? እሷን ስንነካት ከመጀመሪያ ጀምሮ ራሱ Here is a high-retention, fast-paced YouTube video script about 6G networks, focusing on the massive shift toward edge caching and intelligent content delivery. This script includes visual cues, audio prompts, and a pacing style designed to maximize your audience retention. አያችሁት አይደል? እና በጣም ይሄ ምርጥ ፊቸሮች ናቸው ባይዞ እነዚህ ማሳያችሁ። እንግዲህ ተመልካቾቼ ጉግል አዲሱን ጄሚኒ 3.5 ይዞ የመጣላችሁን አዳዲስና አስገራሚ አፕዴቶችን አሳይቻችኋለሁኝ። ስለዚህ ከዚህ በኋላ እንደ ድሮ ከተራ ጥያቄና መልስ ቻትቦት አጠቃቀማችን ወጥተን ትክክለኛ ወደ ሆነው የግል ረዳታችን እየተቀየሩ ስለሆነ እነሱን በአግባቡና በተገቢ ሁኔታ እንድጠቀምበት አሳስባችኋለሁ። በተለይ ለእኛ ለኮንተንት ክሬተሮች ስራችንን በይበልጥ ፈጣን ጥራት ያለውና በዝርዝር ለማድረግ ትልቅ አቅም ስለሚፈጥርልን ዲዛይኑን አዘምኑት። እንዲሁም አዳዲስ ፊቸሮችን በተግባር እየገባችሁ ሞክሯቸው። ከተመቻችሁ ላይክ ማድረጋችሁን አትርሱ። እንዲሁም ከዘመኑ ቴክኖሎጂዎች ጋር አብሮ ለመራመድ ቻናሉን ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። በቀጣይ በሌላ ቪዲዮ እንገናኛለን። ባባይ ቻው።